ስትሰራ ከአጎቷ ጋር ስትነጋገር ነበር። እንትን አላት፣ አላማ አላት፣ የእድገት አላማ አላት። ኮካ ፋብሪካ ተፈራርማለች። ራሷን የማጥፋት ነገር ምንም አይነት አላማ እንዳይለት ፋሚሊዎቿ ይናገራሉ። ከነሱ ጋር ያልታው አላማ እንደሌላት አንድ ያዝ ታወሪያለሽ አይደለም? ማን ነው እዚህ ሀገር ላይ አንዴ ቆይሽ ሞት አድርግልኝና ታወራለህ። እንደዚህ አይነት ነገር እኔ ራሴን አጠፋለሁ ብዬ ሰው በራሴ ላይ እኔ ከዛሬ በኋላ በቃ ራሴን አጠፋለሁ የሚል ሰው አለ በኢትዮጵያ? አይደለም ኢትዮጵያ የለም። የማይገኝ ነገር እኮ ነው የምታወራው። የቤስት ፍሬንድ ወንድም ዲፌንስ ቲሙ እሱን ለማውጣት የሚያደርጉት የማይሆን ነገር አለማውራት ነው። ደግሞ አንድ ነገር ማወቅ ያለባቸው ኦሮሞ ሞንክ የፈለግከው ሙዚቀኛ ብትሆን የፈለግከውን ነገር ብትሆን ከህግ በታች እንጂ ከህግ በላይ አይደለም። ሁሉም በህግ ነው ቢዳኘው። ህግ ነው የዛ ሀገር የበላይ። ኮሽ ከአብይ በላይ ራሱ ህግ ነው ብለኝ ነው ማስበው። ኮሽ የኔ ቴሌፎን ለአንድ አዝማሪ ብላችሁ በዚህ ደረጃ በጣም ነው የሚያስጠላው። ተራ በተራ ለምን አታውቁም? አንዱ ሚውት ያዛኔ አንድ ጊዜ የኔ ባሪ ያለቀብኝ ስለሆነ አዲሱ ቴሪ የመጣው ምንድነው? ልጅቱ አልጋው መኝታ ቤት ነው የጣሉት። በጥፊ ሲላት እሷም በእጁ ያዘችው። ስትይዘው ገፋት። ሲገፋ ደግሞ ወደ ኋላ ስትወርቅ የአልጋው ሻርፑ መጨረሻ ቦታ ከኋላ ጭንቅላቷን ሲመታት ያን ጊዜ ነው ዝም ያለችው። ያ ብላድ ስቴኑ አንድ ጊዜ እስቲ በእናትሽ አንቺ ጨርሰሽ እሱ ከወራ በኋላ የራሱ ኦፒኒየን መስጠት ይችላል። ተረጋጊ እስቲ። ለምን መሰለህ የነዳልቻ አሳምነዋት ይቅርታ ጠይቃለች። ራሷን ሰድባለች። አዋርዷን ትጨርስ ነው አሁን መልሳት እኔ አላወረድኳትም፣ ግን እኔ ልጨርስ የኔን ሀሳብ ማለት ነው። እኔ ባትሪ 10 ፖይንት ላይ ነው ያለው። ይሄንን አዲስ ቴሪ የወጣና ኢንቨስቲጌት የተደረገበት ሞስት ላይክሊ ቤት ውስጥ ነው የሞተችው ስንል ከፎቅ አልወደቀችም ስንል ከመጀመሪያውንም እያልን ነበር። አሁን ልጅቷ የሆነችው ልንገራችሁ። ብዙ ጊዜ ኢንሲደንት ዶሜስቲክ ቫዮለንስ ላይ የሚሆነው የአልጋ መጨረሻ ላይ እየተገፋፉ ነበር። እሱ በእኝታ ቤት ነበረች። በጥፊ ስላት ያዘችው። በጥፊ ስላት ስትይዘው ያን ጊዜ ደግሞ እሱ ደግሞ ወንድ ነው ገፈተራት። ሲገፈትር ደግሞ ልጅቷ ወደ ኋላ ስትወርቅ ጭንቅላቷን መታ ጨረፏ። በዛ ያን ጊዜ ዝም አለች። ዝም ስትል ለጓደኛ ይደወላል። ያ ጓደኛ ምን ይለዋል? እሱ ቶሎ ብለህ ይውሰድና መሬት አስቀምጥና ከባልካኒ እንደወደቀች አስደርግ ስቶሪ ይለዋል ማለት ነው። ይሄ ደግሞ ይሸከምና ወረታች ይወስድና ከዛ በኋላ ደግሞ ከፎቅ እንደወደቀች ያስደርጋል ማለት ነው። የምንድን ነው የብላድ ደሙ ስቴኑ ካርፒት ላይ የተገኘው ቢባል ቢኮዝ ኦቶማቲክሊ ያ ብላድ ስቴኑ ራሱ ማለት ነው ከጭንቅላቷ ራሷ የተመታችበት ቦታ ነው ማለት ነው። ኤቪደንሶቹን ብናያቸው ማለት ነው እነሱ የሄዱበት መንገድ ሱሳይድ የተደረገበት ዳይሪ የተጻፈበት ይሄ ሁላ የሚያሳየው ይሄንን ድራማ ለመጫወትና ይሄን ሁላ መንገድ የወሰዱበት ማለት ነው። ለምንድን ነው ዶክተሩ የጠፋው? ለምንድን ነው ኤግዛምን ያልተሰጠው? ለምንድን ነው ራይድ ዌይ ከሆስፒታል ወደ መቃብር የተወሰደው?